ሰላም ሰላም፣ ውድና የተከበራችሁ የቻናሌ ተከታታዮች እንደምን ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከእናንተ ሁሉ ሰላም፣ ሁሉ መልካም? ከእኔ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው። ተጠፋፋና ዩቲዩብ እናንተ ዩቲዩብ ያስጠላ ታውቃላችሁ። ግቡ ግቡ አይሉም፣ ዩቲዩብ ምስሩ አይልም እና ለዛን ሮመዳን እንዴት ነበረ? ሮመዳን ያው ገብቶ ወጣ በሰላም በጣም ደስ ይላል። ሮመዳን እንዴት ነበር እናንተ ጋር? አሪፍ ነበረ። ከኔ ጋር እንኳን ምንም አይል በጣም አሪፍ ነበረ። እግዚአብሔር ይመስገን በሰላም ገብቶ በሰላም ወጥተዋል። ዘንድሮ ሮመዳን በጣም ደስ ይላል። ታናስበው ነው ያለቀው በነገራችን ላይ ማለት እና በጣም ደስ የሚል ሮመዳን ጊዜ ነበረ ያሳለፍነው። ከእናንተም ጋር ጥሩ እንዳሳለፋችሁ ተስፋ አደርጋለሁኝ። እና በተረፈ ደህና ናችሁ አይደል? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እና እንግዲህ ዛሬ ተከሰትኩላችሁ። እዚጋ እንደምታዩት ዳቦ እየተጋገረ ነው። ዳቦ በነገራችን ላይ እኔ አይደለሁም የጋገርኩት፣ ትልቋ ይልካልኝ ነው ማለት ነው። እና እዚጋ ደግሞ የሮመዳን ስጦታ መጥቶልኝ ነው። ሮመዳን ይሄ ቪዲዮ እናንተ ተመጣ የሮመዳን ጊዜ ነበር፣ ግን ስንፍና አይጣል ነው እንትን ለማለት ኤዲት ለማድረግ ስንፍና አይጣልባችሁና ለሮመዳን የመጣልኝ ስጦታ ነው። እስኪ እንየው ማለት ነው። እዚህ ጋ ይኸው እንግዲህ አወጣጥቼዋለሁኝ፣ አብረን እንክፈተው ማለት ነው። እዚህ ጋ እንደምታዩት ይኸውና እየፈታሁት ነው። የአንድ እጅ ነገር ፈትቼዋለሁ አሁን በጣም እዚህ ጋ እንደምታዩት ቸኮሌታ፣ ብስኩቱ፣ ከረሜላው የቀረ የለም። ይኸውላችሁ እንደዚህ መጣልኛል እላችኋለሁ። ይሄንን የምንክፈተው የሮመዳን ስጦታ ማለት እዚህ ጋ ወረቀት አለ። ማምዬ የኔ ህጣን እወድሻለሁኝ ብላኛለች፣ እኔም እወድሻለሁኝ። እዚህ ጋ ደግሞ ከረሜላ፣ የሚያምሩ ከረሜላው ሲዋቸው ራሱ እንዴት ደስ እንደሚሉ ማለት አያቸዋቸው እንዴት እንደሚያምሩ ማለት ከረሜላ ማሻላ በጣም ነው የሚያጣፍጥ። በውስጣቸው የሆነ ነገር አለው ማለት ያው ከረሜላ ነው፣ ግን ውስጣቸውም ደግሞ የሆነ ነገር አለው እና ደግሞ መልካቸው በጣም ደስ ይላል። እዚህ ጋር ደግሞ ብር አለው ማለት ነው። ምንድን ነው የተጻፈው? የ50 ብር ነው። ማማ ሳባ ዛሬ ኦኬ፣ አመሰግናለሁ። ይሄ ደግሞ ከመዳሟ ማለት ከመዳሟ ነው። ከመዳሟ ነው የተላከልኝ። በጣም አመሰግናለሁ። የተመዳሟ ነው። ይሄ ደግሞ ከትልቋየ ማለት ከትልቋየ ነው። እስኪ እንክፈተው ማለት ቅባት ነው። ይሄ ቅባት ነው ቤት አዘጋጅታ ማለት ከዛ በዚህ ላከችልኝ ማለት። ይሄ እቃው ቅባት ደግሞ ማለት በጣም ምርጥ ቅባት ነው። ያው ማለት ይሄ እቃው ውስጥ ያለው ቤት ራሱ ያዘጋጀችው፣ ግን ይሄ ቅባቱ ይሄ እቃው ማለት እንደዚህ ያለው እቃ ገዝታችሁ ብትጠቀሙ በጣም ቆንጆ ቅባት ነው። ተጠቀሙት ማለት እወዳለሁኝ። እዚህ ጋር በነገራችን ላይ እሷ የሚያዘጋጀችው በጣም የሚጣፍጥ ነው። ሽታው ማለት ብዙ አይነት ተጨምራበታለች እና በጣም ሽታው ደስ ይላል። በጣም ቆንጆ ነው። እዚህ ጋር ደግሞ ቲሸርት ይላቸዋለን። ቲሸርት እናንተ እኔ ነጭ ነገር እና ጥቁር ነገር በጣም ነው የምወደው ማለት ነው። እና ቲሸርት እዚህ ጋር ልካልኛል። ኤም ፊደል ያላት ማለት ኤም ፊደል አላት። ማሻላ በጣም አመሰግናለሁ። የምር ከልብ ነው የማመሰግነው። እዚህ ጋር ደግሞ ቅድም ሲጋገር ያያችሁት ዳቦ ነው። ማሻላ ይሏችኋለን። አያችሁት ምን እንደሚመስል ኬክ የመሰለ ዳቦ ማለት እና ምርጥ ዳቦ ነው እውነት ማለት። ወዲያውኑ ትኩስ ነው ደግሞ የመጣው ቢገርማችሁ፣ በጣም ነው የሚያምረው ማለት ያ ማለት እያከበር እንደጥልቁ ነገር ነው። መልኩ ራሱ ይናገራል ማለት እኔ ባልመሰክርለትም መልኩ ራሱ ይለያል። አያችሁ ቂጡ እንዴት እንደቀነበረ፣ የሁለት አይነት ሌጥ ስለሆነ በጣም የሚጣፍጥ ዳቦ ነው። አመሰግናለሁ ትልቋዬ።
ስጦታችሁን በጣም ደርሶኛል። አመሰግናለሁ። ክበሩልኝ። አመት አመት ያድርሰን።